ቅቤ ማንጠሪያ ኮሰረት እንግዲህ ወደዚህ ለመውሰድ መጥቻለሁ። እንግዲህ ትኩሱን እንደዚህ ስንጨምርበት በጣም ቆንጆ ጣዕም ይኖረዋል። ደረቅ አድርገን ብንጨምር ውድ ቤተሰቦቼ ዛሬ ደግሞ እንግዲህ ይህንን የመሰለ ጠለል ያለ የአገር ቤት ቂቤ አነጣጠር ይዤላችሁ መጥቻለሁ። እንዴት አድርገን እንግዲህ በቀላል መንገድ ኮረሪማ፣ ጥቁር አዝሙድ፣ ነጭ አዝሙድ እንደዚህ ኮሰረት ተጠቅመን ቆንጆ የአገር ቤት ሽታ የአገር ቤት ጣዕም ያለውን ለባህል የሚሆን እንግዲህ የቂቤ አነጣጠር ነው ይዤላችሁ የመጣሁት። የሚያስፈልገው እንግዲህ ዋናው ግብአት ቂቤ ነው። እንግዲህ ቂቤ ለማንጠር የምንጠቀመው በመጀመሪያ ቂቤ ነው። እዚች ጋር ጥቁር አዝሙድ አለኝ፣ ነጭ አዝሙድ፣ እዚህ ጋር ኮረሪማ፣ እዚህ ጋር የደረቀ ኮሰረት አለኝ። እንደምታዩት ከጓሮ የቀነጠስኩት ደግሞ ፍሬሽ ኮሰረት አለኝ። እንግዲህ እነዚህን በመጠቀም እንዴት አድርጌ ቆንጆ ልክ እንደ አገር ቤት ጣዕም ያለው ቂቤ እንደማዘጋጅ አሳያችኋለሁ። እንግዲህ ለዓመት በዓል ቆንጆ አድርገን እንደዚህ ባለን የቅቤ ቅመማ ቅመም ተጠቅመን ማዘጋጀት እንችላለን ማለት ነው። እኔ ወደ ስራዬ ሄዳለሁኝ። መልካም ጊዜ። ለማንጠር እንዲመቸኝ እንደዚህ ሁለት ቦታ አድርጌ ከፋፍየዋለሁኝ። ባዘጋጀነው ብረት ድስት ውስጥ ቅቤያችንን ከጨመረን በኋላ እሳቱን ቀነስ አድርገን እንዲቀልጥ እናደርገዋለን። እሳቱን በኃይል መጨመር የለብንም፣ ራሱ ቀስ እያለ ይቀልጣል። ወዲያው እዚህ ጋር ያዘጋጀነውን ኮሰረት፣ ጥቁር አዝሙድ፣ ነጭ ቅመም፣ ኮረሪማ ሁሉንም የምንፈልገው መጠን ያክል እንጨምራለን። እንግዲህ ኮረሪማዬን እንጨምራለሁ። ወዲያው መቅለጡን እሳት ሳይነካው በደንብ መቅለጡን ካወቅ በኋላ ኮረሪማ አንድ የሾርባ ማንኪያ 3 ማንኪያ ጨምራለሁ። እኔ እንግዲህ የሚበቃኝ መጠን ያክል ነው። አንድ የሾርባ ማንኪያ ጥቁር አዝሙድ አደርጋለሁኝ። ነጭ ቅመሙንም እንደዚሁ እናደርጋለን። በኋላ ይሄ ደረቁን ኮሰረት እጨምራለሁኝ። መጨረሻ ላይ ይሄንን ጨመርኩኝ። ቀስ እያልኩኝ አሁን ይሄንን ማዋሃድ ነው እንግዲህ አንድ ላይ ስለዚህ በቃ መተው ነው። አሁን እንደዚህ ትንሽ ነካ ካደረግን በኋላ መተው ነው። ራሱ ቀስ እያለ ይቀልጣል። እንደዚህ ቀጥፌ ያስቀመጥኩትን ኮሰረት ጨምረዋለሁ። ስለዚህ ቅቤ እንደዚህ አረፋው መጨረስ አለበት። አረፋው ካልጨረሰ ማውረድ የለብንም። ስለዚህ እንደዚህ አረፋውን ቀስ እያደረግን እንደዚህ እናማስላለን። አረፋው ራሱ ቀስ ብሎ ይጨርስና በቃ ዝግት ብሎ እንዳለ ይወጣል ማለት ነው። እሱን ጨምረዋለሁኝ ከላይ ወደ ውስጥ እንደዚህ ጨምራለሁ። አብሮት ትንሽ ደግሞ በደንብ አድርጎ ከእሳቱ ጋራ ይብላላል ማለት ነው። ጣችን እንደዚህ ኒኬል ቢሆን ጥሩ ነው፣ ምክንያቱም ቅቤው ለረጅም ጊዜ እንዲቀመጥ ይረዳዋል። ውጪ ብናስቀምጠው የተሻለ ነው ፍሪጅ ከምናስቀምጥ። ስለዚህ ይሄኛው የማቀዝቀዝ ባህሪ ስላለው ይሄ ቆንጆ ነው። እንደዚህ አይነት ኒኬል ብንጠቀም የተሻለ ነው። እያለን እያማሰልን እንግዲህ አረፋው እስኪገባልን ድረስ በትዕግስት እየጠበቅን እየደረሰ ነው ያለው። ራሱ አረፋው እንደዚህ ጨርስ አድርጎ እንደምታዩት ራሱ ሲጨርስ ያስታውቀናል።
ይገባል ማለት ነው። አረፋው ጨርሶ ስናወርደው እጅግ ጥሩ ነው። ረጅም ጊዜ እንዲቆይ ይረዳዋል። ግን እንደዚህ አረፋው እያለ ከናረፋው ካስቀመጥ ነው ረጅም ጊዜ ለመቆየት ጊዜ አይኖረውም። በደንብ አድርጎ እንግዲህ ጥልል ብሎ ደርሷል። ቆንጆ የሀገራችን ቂቤ እንግዲህ አንጥር ያለው ይሄን ይመስላል። እንግዲህ በቀላሉ ሳቴን አሁን አጠፋለሁኝ። በረድ እስከሚል ጠብቀዋለሁኝ። አረፋውም ወደ ውስጥ ገብቷል። እንደምታዩት ቆንጆ ሆኗል። እንደዚህ አያችሁት? ያስታውቃል እንደደረሰ። ቆንጆ ወርቃማ የሆነ ቂቤ ነው። እንግዲህ ትንሽ በረድ እስከሚል እንደዚሁ ከነ ድስቱ እዚሁ ጋር እተዋለሁኝ። እንግዲህ እንደዚህ ሆኖ አልቋል። ከለሩ ራሱ እንዴት እንደሚያምር እንደምታዩት